እርማት ክፍል 4 እሺ ይሄ የ48ኛውን ጥያቄ በተመለከተ አንደኛ ጥያቄውን ግልጽ ቢሆን እንደገና ሪስትራክቸርድ ቢደረግ የተሻለ ነው መልሱ ሊሆን የሚችለው ኤ ነው ጥያቄው ደግሞ የተወሰደው ከመጽሐፉ ፓርትስ ኦፍ ስፕሪንግ ባላንስ የሚለው ከዚህኛው ጋር ነው የተወሰደው ሶ ማለት በቃ ግልጽ የሆነ ጥያቄ ቢወጣ አሪፍ ነው ኤኒዌይ ከዛ ውጪ እዚህ ላይ ምለው የለኝ እሺ ይሄኛውን ጥያቄ በተመለከተ 52ኛውን ጥያቄ በተመለከተ the largest family of solar system is ይላል አሁን ምንም ክሉ የለውም አሁን ሰል ሊሆን የሚችለው the largest family of the solar systems with regards to mass ቢሆን ምንድነው የሚሆነው ሰን ይሆናል ለማለት ነው ሰን ይሆናል 98% የሚሆነውን የሶላር ሲስተም ማስ የሚሸፍነው ሰን ስለሆነች ነገር ግን the largest family of solar systems with regards to number ከሆነ ደግሞ አስትሮይድስ ነው የሚሆነው አስትሮይድስ በጣም ብዙ ናቸው በማርስና በጁፒተር መካከል የሚገኙ የሮክስ ስብርባሪዎች ናቸው የአለት ስብርባሪዎች ናቸው ስለዚህ መልሱ ሲም ሊሆን ይችላል ምንም አንድ ፋይንድ ሆነ ስለሆነ ማለት ነው ስለዚህ እንደዚህ አይነት ጥያቄዎች ክሊር ሆነው መምጣት መቻል አለባቸው ነው እሺ 53ኛው ጥያቄ ምንድነው የሚለው answer the question number 53 based on the following model of the solar system ይላል ሞዴሉ ይሄ ነው this is a model what you have see ሞዴሉ ይሄ ነው መልስ ላይ ችግር ላይ ኖሮ ይችላል የኛው ከዚህ ሞድ በነገራችን ላይ መጀመሪያ ሞዴል ምንድነው ስንል actual representations of an object ማለት ነው የአንድን ኦብጀክት actual represent የሚያደርግ ነው ስለዚህ እንደዚህ አይነት የእርዝ ሞዴል የለም አላየውም እኔ ሰርች ማርጌ ምናልባት ለማየት ሞከርኩኝ የለም ሞዴል ምክንያቱም ሞዴል ስንል መጀመሪያ ሴንተር ላይ ፀሐይ አለች ከዛ ሜርኩሪ ከዛስ ቬነስ እርዝ ማርስ ጁፒተር ሳተርን እያለ ነው የሚቀጥለው እንደዛ ነው የሚቀጥለው ስለዚህ ይሄኛው ሞዴል አይደለም but definitely it is not a model of the earth እኔ ከዚህ በዚህ በተጨማሪ ሞዴል ኦፍ እርዝ ላሳያችሁ እኔ ያየሁት ሞዴል ኦፍ እርዝ ይሄ ነው የኛውን ሪሳይዝ አድርጌ ላሳያችሁ እችላለሁ ሞዴል ኦፍ እርዝ እዚህ ጋር here is sun here is mercury venus earth mars jupiter saturn uranus neptune ዘጠኙ ፕላኔቶች እነዚህ ናቸው ሜርኩሪ ዘጠኙ ፕላኔቶች ውስጥ አትገባም ስለዚህ በሳይዛቸውም ስናይ ትንሿ ሜርኩሪ ናት እዚህ ጋር ትንሿ ሜርኩሪ ፀሐይ ዛለ ከፀሐይ ቀጥሎ ሜርኩሪ እዚህ ጋር ፀሐይ የለችም there is no sun there is no mercury there size distribution here is a jupiter h is a jupiter እዚህ ጋር እንዳያችሁት ቅርጹ የጁፒተር ይሄ ነው ግን ቦታው አይደለም ይሄኛው ትልቁ ደግሞ ፀሐይ እንዴት ነው ፀሐይ እንዴት ፀሐይ ይሆናል እንደዚህ አይነት እንትን አይሆንም ይሄ ፀሐይ ከሆነች here is if it is a sun here is mercury ወደዚህ ስትመጣ ሜርኩሪ አለች ከዛ ቬነስ እርዝ ትሆናለች እዚህ ጋር ሜርኩሪ ከሆነች እቺኛዋ ደግሞ ሜርኩሪ ቬነስ እርዝ ነው የምትሆነው ይሄ ደግሞ ባለ ቀለበት ነው እንደምታዩት it is ambiguity so these questions should be
ክፍል 4